ከቁጥር 19 እስከ 21 ያለውን አነባለሁ። የዮሐንስ ወንጌል ምዕራፍ 4 ቁጥር 19 ሴትየዋም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። የሰማነውን ጌታ ይባርክ። ሆይ በሕይወትና በጤና ስላቆየህን በዚህ ቀንም ደግሞ ስላገናኘህን እናመሰግናለን። አሜን። አምላክ ሆይ ለሰዎች ሊሰጥ ከሚገባው የበለጠውን አይነት ተለምዶ ያውን ወደ ሕያው አምላክ የመቅረብን የአምልኮ ተለምዶ ስለሰጠን ተመስገን። አሜን። ዛሬም ጌታ ሆይ ወደ እውነተኛው አምልኮ ምስጢርን እንድታስገባን በዚህም ደግሞ ጌታ ሆይ በአንተ ደስ ያለን ሕዝቦች ሆነን ከዚህ መውጣት እንድንችል እርዳን። አሜን። በጌታችን በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የእግዚአብሔር ወገኖች እንደምን ናችሁ? እግዚአብሔርን ስለዚህ ማገናኘት ይሰማል። የተወደዳችሁ የእግዚአብሔር ወገኖች እንደምን ናችሁ? በዚህ ቀን በመካከላችሁ በመገኘቴ በጣም አድርጎ ደስ ይለኛል። ሲኤምሲ ልጠለፍ ነበር። ወንድም ዳዊት ግን በጣም ደግ ሰው መሆኑን ዛሬ ተረድቻለሁ እና እዛም ሄጄ ከሰዓት በኋላ እዚህ ለመምጣት ነበር፣ ግን እዚህ እንደሆን ደግሞ የእግዚአብሔር ፈቃድ ስለሆነ እግዚአብሔርን አመሰግናለሁ። እስካሁን ድረስ 5 ጊዜ የእግዚአብሔርን ቃል ለሰዎች ለማካፈል እድል ገጥሞኛል። ከለንደን ወደዚህ ከመጣሁን ጀምሮ የሚገርመው ነገር ስመጣ ሁሉንም ነገር ከሉቃስ ወንጌል አካፍላለሁ ብዬ ነበር የመጣሁት። እድል ሲገጥመኝ ከዛ መጽሐፍ ነው የማካፍለው ብዬ አስቤ ነበር። ግን ልክ መጨረሻ እቃዎቼን በምሰበስብበት ጊዜ በአንድ አርዕስት ያጠናሁት ወረቀት ከፊት ለፊት ያየሁትና ምናልባት ሊጠቅም የሚችል ይሆናል አልኩና ሻንጣ ውስጥ አስገባሁ። ለመቼ ቀን እንደምጠቀምበት እንደሚጠቅምም አልገባኝም ነበር። አሁን ግን ለመጀመሪያ ጊዜ ያ ወረቀት ለምን ሻንጣ ውስጥ እንደገባ ገባኝ እና ለመጀመሪያ ጊዜ ከሉቃስ ወንጌል ውጪ ከዮሐንስ ወንጌል ለልቤ በጣም ውድ የሆነ ነገር ላካፍላችሁ እግዚአብሔር ስላሳሰበኝ በዚህ ደስ ይለኛል። በአንድ ወቅት ስለ አንድ አርዕስት ለማጥናት በጣም ጉጉት ነበር። በየጊዜው እንደዚህ አይነት አርዕስቶች ወደ አእምሮዬ ሲመጡ ወደ መጽሐፍ ቅዱስ መለስ ብዬ ማጥናት እወዳለሁ። ወደዚህ ከመምጣቴ በፊት ካጠናኋቸው አንዱ ሙዚቃና ጤና፣ የሰው ግንኙነት እና አምልኮ የሚሉ አርዕስቶችም ነበሩ። አሁን ግን የማካፍላችሁ በሌላ ጊዜ ያጠናሁት የአምልኮት ምስጢር በሚል ነው እና ብዙ ጊዜ ሳስብ ቤተክርስቲያንም ስሄድ የአምልኮ ጊዜ ነው ይባላል። ከዛ በኋላ የሰንበት ትምህርት ጊዜም ይባላል፣ የስጦታ መሰብሰቢያ ጊዜ ይባላል፣ የጌታ እራት ይባላል እና ራሴን መቼ ነው ያመለኩት ብዬ መጠየቅ ጀመርኩ። የአምልኮት ምስጢር ትንሽ እንዲገባኝ ፈለኩ። አሁን የማካፍላችሁ ተከታታይ ጥናት ሊሆን ስለሚችል ሁሉንም ነገር መጨረስ አንችልም። ነገር ግን እንደ ጥሩ ትምህርት የተጀመረ ነገር ማለቅ የሚችለው በእያንዳንዳችን ነው እና አንድ ጥሩ ተለምዶ ያለ ላካፍላችሁ ፈልገው ስለ የትኛውም አርዕስት ይገርማቸዋል። ይህ የእግዚአብሔር ቃል ሙሉ የሆነ ማስተዋል ያለው መጽሐፍ ነው። ስለ አስተዳደር፣ ስለ ስትራቴጂ ማወቅ ብትፈልጉ ከዘፍጥረት ጀምራችሁ ብታነቡት በጣም የረቀቁ መመሪያዎችን ትገነዘባላችሁ። ስለ ሰብአዊ ግንኙነቶች ወይም ሪሌሽንሽፕ ለማጥናት ብትፈልጉ በዚህ መጽሐፍ ውስጥ በጣም ብዙ የተደበቁ ምስጢሮች አሉ። ስለ ገንዘብ አያያዝ፣ ስለ የትኛውም አርዕስት ይህ መጽሐፍ እያንዳንዳችንን ብቁ ለማድረግ በዚህ ህይወትም የሚያስፈልገንን ነገር ስንቅ ለማግኘት የምንችልበትን ሁሉ የያዘ መጽሐፍ መሆኑን አስተውያለሁ። ስለዚህም ስለ አምልኮ እንደዚህ ብላችሁ ልጠይቁ ፈልጋለሁ። አምልኮ መቼ ተጀመረ? ማን ጀመረ?
ለምን አስፈለገ? ስናመልክስ ምንድን ነው የምናደርገው? መቼ ነው የምናመልከው? አምልኮትስ ማለት ምን ማለት ነው? አምልኮንስ የሚመዝን ማን ነው? ማን ነው ይሄ አምልኮት ትክክል ነው የሚል? በየትስ ቦታ ነው ማምለክ ያለብን? የምናመልከውስ መቼ ጀመር ብለን እንደጠየቅን እስከ መቼ ድረስ ነው? አምልኮ የሚባል ነገር ያበቃል ወይ? ይቀየራል ወይ? በሌላ ነገር ይተካል ወይ? የሚሉት ጥያቄዎች ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እነዚህ ሁሉ መልሶች ይገኛሉ። ይህ አሁን ያነበብነው ታሪክ ሳምራዊቷ ሴትዮ ከታናሽነቴ ጀምሮ በጣም የምወደው ታሪክ ነው። ብዙ ጊዜ አንብቤዋለሁ። ብዙ ትምህርቶችንም ከዛ ተምሬያለሁ። በተለያየ አቅጣጫም ያንን ታሪክ ማየት ይቻላል። የተለያዩ ስብከቶችንም ከዛ መስበክ ይቻላል። ዛሬ ግን አእምሯችን ሰብሰብ እንዲል ስለ አምልኮ ምስጢር ከዛች ታሪክ እያየን ሌሎቹንም ነገሮች እያወሳን እንሄዳለን። አምልኮ የተጀመረው መቼ ይመስላችኋል? በጣም የሚገርመው ነገር በዘፍጥረት ውስጥ ስናነብ ሰው ያለ አምልኮ መኖር አይችልም። በሰው ሕይወት ማዕከል ውስጥ አምልኮ የሚባለው ምስጢር እና ፍላጎት፣ ናፍቆት ያስቀመጠው እግዚአብሔር ነው። ስለዚህ አምልኮ የጀመረው ከኃጢአት መግባት በኋላ ሳይሆን ኃጢአት ከመጀመሩ በፊት ነው። አምልኮ ማለት ሰው ያለ እግዚአብሔር መኖር እንደማይችል እንዲያስተውልና እንዲገባው የተሰጠው ግልጋሎት ነው። በዚህም ደግሞ በአምልኮ ውስጥ መኖር ካልቻለ ልክ አሳ ከውሃ ሲወጣ ሕይወት እንደሌለው የሰው ፍጡር ደግሞ ከእውነተኛው አምልኮ ከወጣ ሕይወት የለውም። ስለዚህ በእውነተኛ አምልኮ ማዕከል ውስጥ እግዚአብሔር ይገኛል። ስለዚህ እግዚአብሔር ሰው ሲሰራው እግዚአብሔርን የሚናፍቅ ናፍቆት በውስጡ አስቀመጠ። ለምን? መጽሐፍ ቅዱስ ሲነግረን እግዚአብሔርን በማየት ምን ይገኛል? እግዚአብሔርን መምሰል ይገኛል። ከዚህ በኋላ ለማንቀላፋት የምትፈተኑ ብትሆኑ ይችን ይዛችሁ ልትተኙ እፈልጋለሁ። የአምልኮት ምስጢር ከእግዚአብሔር ጋር መገናኘትና እግዚአብሔርን አጥርቶ ለማየት መቻል ነው። ለምን? እግዚአብሔርን ሰው ሲያይ ሰውን ሳይሆን የሚመስለው እግዚአብሔርን ነው ማለት ነው። በጣም የሚገርማቸው ነገር ግን ሰይጣን ይህንን ነገር ከእኛ ለመንጠቅ እንደፈለገ ነው ከዘፍጥረት የምናየው። እግዚአብሔርን ብቻ ካየን በእግዚአብሔር መልክ ስለተፈጠረ ወደ እርሱ ለማደግም ደግሞ እግዚአብሔርን ካየን እርሱን በመምሰል እንደምናደግ ስለሚያውቅ አምልኮታችንን ለማበላሸት የጀመረው በኤደን ገነት ውስጥ ነው። በጣም የሚገርማችሁ ነገር ከኤደን ገነት ጀምሮ እስከ ዓለም መጨረሻ ድረስ የአምልኮ ችግር በዚህ ዓለም ውስጥ ይኖራል። እስከ መጨረሻው ጊዜ ደግሞ አምልኮን ለማወሳሰብና ለማወናበድ ሰይጣን ብዙ ነገሮችን ይሞክራል። ለዚህ ነው እኛ ክርስቲያኖች ጠንቅቀን ስለ አምልኮ ማወቅ ያለብን። ስለዚህ በዘፍጥረት ላይ እግዚአብሔርን እኮ ብቻ ማየትና ማምለክ አያስፈልጋችሁም፣ በሌላ መንገድም እኮ መጓዝ ትችላላችሁ አላቸው። ስለዚህ እግዚአብሔርን ከማምለክ ሌላ 3 አማራጮች ተፈጠሩ። 1 እግዚአብሔር የፈጠረውን ማምለክ፣ ፍጡርን ማምለክ። 2 እንደናንተ የመሰለውን ሰው ማምለክ። 3ኛው ደግሞ እና የባሰው ሰይጣንን ማምለክ ነው። ምናልባት በዘፍጥረት ስናነበው ሰይጣንን ማምለክ ግልጽ የሆነ ጥያቄ አይመስለንም ይሆናል። ኢየሱስ ክርስቶስ ግን በተራራው ላይ በተፈተነ ጊዜ ይህ የሰይጣን ውስጣዊ አምልኮ ማዛባት ፍላጎት በግልጽ ይገባናል። በዛን ጊዜ ምንድን ያለው? ወድቀህ ብትሰግድልኝ አለ። አምልኮ ወደ ማን መሄድ አለበት አለ? የተወደዳችሁ በዚህ በሀገራችን ሰይጣን የሚያመልኩ ሰዎች አሉ። ዛፍ ስር የሚያመልኩ ሰዎች የሉም። ሐይቅ አካባቢ የሚያመልኩ ሰዎች የሉም። ቃልቻ የተለያየ ነገር የሚያመልኩ ሰዎች የሉም። ብዙ አይነት አምልኮቶች ነው የምናየው። በለንደን አንድ ጊዜ ከነበርንበት ቦታ ወደ ሌላ ቦታ ለመሄድ ከባለቤቴ ጋር ሌላ ቤት ለመግዛት ስንዞር
የአንድ ህንድ ቤት ውስጥ ገባ። ናዛ ህንድ ቤት ውስጥ የተለያዩትን ክፍሎች እየዞርን ስናይ አንዱን ክፍል ሊያስገቡን በጣም ተቸገሩ እና ትንሽ ብቻ ከፈቱልን። የነበረው የጣዖት ብዛት ልነግራቸው አልችልም። እና ይህ የጸሎት ቤታችን ነው አሉ፣ የአምልኮ ቤታችን ነው አሉ። ቅናት ያዘኝ። ምን አለ በቤቴ ውስጥ እኔም እግዚአብሔርን የማመልክበት አንዲት ቦታ ብትኖረኝ ለእግዚአብሔር ብቻ የማደርጋት ብዬ ቅናት ያዘኝ እና ከዘፍጥረት ጀምሮ እንግዲህ የምናየው ይህ የአምልኮ ነገር እግዚአብሔር ለሰዎች የሰጠው ልዩ ስጦታ እንደሆነ ነው የምንመለከተው። ሰው ያለ አምልኮ መኖር አይችልም። እንስሳ ሲያመልክ አይታችሁ ታውቃላችሁ? ጣዖትን ሰይጣንን ሲያመልክ አይታችሁ ሲፈልግም አይታችሁ ታውቃላችሁ? አይቻልም። የአምልኮ ፍላጎት ያለው ሰው ብቻ ነው። ነገር ግን ሰው እውነተኛውን የአምልኮ ምስጢር ካላወቀ ወደ እግዚአብሔር ሳይሆን ወደ ሰራው ጣዖትና ወደ ሰራው የእጁ ስራ ነው መቀየር የሚችለው። ስለዚህ ወደዚች ሴት ህይወት ታሪክ እንመለስ። ዮሐንስ ወንጌል ምዕራፍ 4 ታሪኩን ቤት ስትሄዱ ረጋ ብላችሁ እንድታነቡት ላደፋፍራችሁ እወዳለሁ። ከቁጥር 7 ጀምሮ እስከ 45 አካባቢ ይቀጥላል፣ ወይም እስከ 42 ይቅርታ። በጣም የተወደደ ታሪክ ከመሆኑ የተነሳ ትዝ ይለኛል አዲስ አበባ ፍሎሃ ቸርች እያለን አንዲት ልጅ ይሄንን ታሪክ በጣም እንደምወደው ያወቀች አንድ ስዕል አገኘች። ያቺ ሳምራዊት ሴትዮ ከክርስቶስ ጋር ስትነጋገር እና ያንን ስዕል ስትሰጠኝ ትዝ ይለኛል። እና በጣም ግሩም የሆነ የተወደደ ታሪክ ነው። ይህቺ ሴት ምን ጠማት ይላል? ውሃ ጠማት ይላል። ውሃ ለሰው ልጆች በጣም አስፈላጊ ነው። ያለ ውሃ መኖር አንችልም። ውሃ ውስጣችን ነው። ውሃም ከውጭ እንፈልጋለን። ከሰውነታችን እንደ ክብደታችን እንደ እድሜያችን ከ50 እስከ 65 ኪሎ ፐርሰንት ውሃ ነን። የሰውነታችን ውሃ በተቅማጥ በሽታ ቢደቅ ወይም በትውከት በሽታ እንሞታለን። በተለይ ህፃናቶች በቀላሉ ይጎዳሉ። ስለዚህ ውሃ በጣም አስፈላጊ ነው፣ ለሰዎች በጣም ያስፈልጋል። እንደ ውሃ ደግሞ የሚጠማ ነገር አለ። ዋላ ወደ ውሃ ምንጭ እንደሚናፈቅ ምን ይላል ዳዊት? ነፍሴ ግን ወደ እግዚአብሔር ተጠማች። ይናው ወገኖቼ፣ አንዳንድ ጊዜ ጥማት ከኛ ሲርቅ በጣም አደገኛ ነው። ሰው በህይወቱ እግዚአብሔርን ሲጠማ ማለት ለአምልኮ እየተጋበዘ ነው ማለት ነው። ብዙ ሰዎች በጣም ከደረቁ በኋላ ነው ውሃ የሚጠጡት። ሰውነታቸው ውሃ ስጠኝ ሲልህ የሰውነታቸውን ፍላጎት ወደ ጎን ያደርጉታል። ሰው የውሃ ጥማት ሲሰማው ወደ ውሃ መቸኮል አለበት። የሰውነቱን ፍላጎት ማሟላት አለበት። ይህች ሴት ያለ ውሃ መኖር አትችልም። በጠራራ ፀሐይ በሀገራችን እንደምታውቁት በሌሊት በጠዋቱ ነው የሚካሄደው ውሃ ለመቅዳት። ነገር ግን ምክንያት ነበራት። ያው ከሴቶች አፍ ከመንደር አፍ ከፀሐይ የበለጠ ከሚያቃጥለው የሰው ንግግር ለማምለጥ ነበር በቀን የሄደችው። በዛ የሄደችው ጥማቷን ለማርካት ነበር። ያ ጥማት በመንፈሳዊ ዓይን ስናየው ሳለ እግዚአብሔርን መፈለግ ነው። የአምልኮት የመጀመሪያው ደረጃ እግዚአብሔር በተፈጥሮ እግዚአብሔር ሲፈጥረን እንደዚህ ስለፈጠረን ህይወታችን እግዚአብሔርን ትላለች። ያንንም ውሃ ካላገኘች በምንም አይነት ነገር ልትረካ አትችልም። በዓለም ውስጥ ሰዎች ያንን ጥማታቸውን በተለያየ ነገር ለማርካት ሞክረዋል። ጭራሽንም ደግሞ ከእግዚአብሔር ውጭ በሆነም አምልኮም ያንን ነገር ለመገናኘት ሞክረዋል። ነገር ግን የጥማታችን እርካታ ሊሆን የሚችለው መዘምራን እንደዘመራችሁት የህይወት ምንጭ የሆነው ውሃ የሆነው ኢየሱስ ክርስቶስ ነው። ስለዚህ ስንፈጠር ሰው ሆነን ስንሰራ እግዚአብሔር በውስጣችን ያስቀመጠው የአምልኮት ጥማት አለ። እግዚአብሔርን እንድትል ነፍሳችን እግዚአብሔር ፈጥሯታል። ያንን ጥማታችሁን እንዴት እየያዛችሁት ነው? ነፍሳችሁ የምትፈልገውን ያክል እግዚአብሔርን እንድትጠጣና እንድታገኝ ትፈቅዱላታላችሁ?
ታመቻችላታላችሁ? ያ ነው እንግዲህ የአምልኮታችንን ውጤት የሚናገረው። ጌታ ኢየሱስ ክርስቶስ ለተጠሙት ሁሉ በጣም ቅርብ ነው። ይህች ሴት ያላስተዋለችው በሕይወት ውስጥ ሁለት አይነት ጥማቶች እንዳሉ አላስተዋለችም ነበር። ሰው ያለ ውሃ መኖር እንደማይችል፣ ሰው ደግሞ ያለ እግዚአብሔር መኖር አይችልም። ሁለተኛው ምስጢር ግን በጣም አልገባትም። ለዛም ለሁለተኛው ስትል በጠራራ ፀሐይ የምትሄድ አይመስለኝም ነበር። አያችሁ፣ ብዙዎቻችን እኮ እንደምታውቁት ከሀገራችንን ተሰደን ርቀን ሄደናል። በአሁኑ ጊዜ ኢትዮጵያውያኖች ፓፑዋ ኒው ጊኒ በጣም የራቁ ደሴቶች ደርሰዋል። ለምን? የተሻለ ኑሮ ለማግኘት ነው። ልክ እቺ ሴትዮ እንደፈለገችው ለዚህ ዓለም የሚሆን ግን ዛሬ ቀጥታው ነገም ደግሞ አምጣ ለሚልህ ነገር ብዙ ርቀት እንሄዳለን ብዙዎቻችን። ነገር ግን ለነፍሳችን እርካታ ለሚሰጠው ነገር ግን ምን ያክል ክብደት እንሰጠዋለን ብለን ራሳችን ልንጠይቅ ይገባል። እግዚአብሔር ሲፈጥረን አስቀድመን የእግዚአብሔርን ጽድቅና መንግስት እንድንሻ ነው የፈጠረን። ለምን? የሚያረካው እሱ ነው። እግዚአብሔርን ወደ መምሰል እንድናድግ የሚያደርገን የተፈጠርንበትን ዓላማ እንድንገነዘብ የሚያደርገን ያ ነውና፣ ይህች ሴት ግን ይሄን አላስተዋለችም። በዛ ቦታ ውስጥ ግን የእሷን ፍላጎት የሚያስተውል አምላክ ነበር። እግዚአብሔር በጣም ደግ አምላክ ነው። አንዳንድ ጊዜ ብር ስጠን ስንለው እግዚአብሔር ግን ወርቅ ይሰጣል፣ የበለጠ ነገር ይሰጣል። እና በዚህ ሰዓትም ለሴቲቱ የሰጣት ስጦታ ይሄንን ነበር። አንቺ የምትፈልጊው ዛሬ ጠጥተሽው ነገም ደግሞ ልትጠጪው የምትፈልጊው ሁል ጊዜም ደግሞ አጠገብሽ ካልሆነ እርካታ የማይሰጥሽን ነገር ነው። ነገር ግን ሰው አድርጌ ስፈጥርሽ እንዳሁን ባለሽበት ሁኔታ ሳይሆን ሕይወትሽ ረክሶ በመንደርም ስምሽ ጠፍቶ ከሰዎች ጋር መደባለቅ አስፈርቶሽ አንዳንድ ጊዜ በሞትኩ ብለሽ ራስሽን እስክትንቂ ድረስ በሆንሽበት ደረጃ ሳይሆን አስቀድሞ እኔ ስፈጥርሽ ግን በከበረ መንገድ ነበር የፈጠርኩሽ። አሁንም ደግሞ በፊትሽ የጠፋውን ውበት መመለስ እችላለሁ አላት። እግዚአብሔር ይመስገን። በሰው ፊት የበለጠው ውበት የእግዚአብሔር መልክ በዛ ሰው ሲታይ ነው። ሌላ ሁሉ ውበት ወጣት ሴቶች ታውቃላችሁ፣ ያልፋል፣ ይሄዳል። እናንተ ወጣት ወንዶች ለማግባት ስትፈልጉ የሚጠፋውን ውበት ካያችሁ እንደ ሳምሶን በዓይናችሁ እንደገባ በዓይናችሁ ቶሎ ይወጣል። ነገር ግን በሰው ሕይወት ውስጥ የሚኖረው የእግዚአብሔር መልክ ሊተካ የሚችለው ሰው የአምልኮን ምስጢር ሲያስተውል ነው። ሰው በሕይወቱ ያለውን እውነተኛ ጥማት ለማስተናገድ ፈቃደኛ ሲሆን ብቻ ነው። ይችን ሴትዮ እንከተላት። አሁን ኢየሱስ ሲያገኛት ከዚህ ከምትጠጪ ውሃ ስጭኝ አላት። በዚህም ከእሷ ጋር ለመነጋገር ፈለገ። አንዳንድ ጊዜ እንደ ወጣት ክርስቲያኖች ከሰዎች ጋር ስንገናኝ ጥፋት እናጠፋለን። እናንተ ያዳናችሁ የጠፋችሁ ስላቸው ወዲያውኑ ምን ነው የሚሰማቸው? በሩን ይዘጋሉ። ነገር ግን ከሰዎች ጋር ስንግባባ የያዙት ብር ወደ ወርቅ እንዲቀየር ከፈለግን ልናከብራቸው ይገባናል። ምስጢራቸውን ሁሉ የምናውቅ ብንሆንም ጌታ ምስጢሯን ያውቃል ምን አይነት ሰው እንደሆነ። ነገር ግን በአክብሮት ያዛል። ሰው ስጠኝ ሲባል የሰጪነት ቦታ ሲሰጠው ደስ ይለዋል። የተቀባይ የለማኝ ቦታ ስትሰጡት ግን የደንቆሮ የማታውቅ ሰው ነህ ስትሉት ግን ይከፋዋል። ወዲያውንም ደግሞ በሩን ይዘጋባቸዋል። ስለዚህ እግዚአብሔር የፈጠራቸውን ሰዎች ከቤተ ክርስቲያን ውጭ ስናገኛቸው በአክብሮት ልናያቸው ይገባናል። እግዚአብሔር ደግሞ እነሱን የምናነጋግርበት ምስጢር እና ዘዴ እንዲሰጠን ልንጸልይ ይገባናል። በእግዚአብሔር ፊት ሰዎች ክብሮች ናቸው። ስለዚህ ስንይዛቸው ስናያቸው በክብር ልናያቸው ይገባናል። በውጭ የተናቁ ቢመስሉ ሰው የሰጣቸው ስምም ደግሞ የማይረባና ወራዳ ቢሆንም እግዚአብሔር ግን የሚያያቸው በልዩ ዓይን መሆኑን ልናሳያቸው ይገባናል። በዚህም የጠፋባቸውን ተስፋ ልንመልስላቸው እንችላለን ማለት ነው። እግዚአብሔር ለዚህ ሴት ያሳየው ክብር በጣም አድርጎ ደስ ይለኛል። ለምን? ለእኔም ያሳየኝ ክብር ተመሳሳይ ነው እና ጳውሎስ እንዳው ሲናገር ምን ይላል? ሁሉም ሰው ሊቀበለው የሚገባ እውነት አለ ይላል። ያውም ደግሞ ኢየሱስ ክርስቶስ ኃጢአተኞችን ለማዳን እንደመጣ ከነዚህም ውስጥ በእኔ ምን የምሆን ዋና የምሆን ይላል። በሕይወታችን አንድ ጊዜ አንድ ቀን ይመጣል። ያም ቀን ደግሞ ከእናንተ የባሰ ኃጢአተኛ ሰው እንደሌለ የምታስተውሉበት ቀን ነው።
ነገር ግን ያንን ባስተዋላችሁ ቀን በጌታ በጣም ደስ ይላችኋል። ለምን? እንደናንተ አይነቱን ሰው ጌታ እንደሚወድ ስለሚያረጋግጥላችሁ። በፍሎሃ በቅርቡ መልእክት ሳቀር ጥቂት ሰዎች መጥተው ሊተባበሩ ይጠይቋቸው እና ወደ ውጭ ወጡ። በክብደታችሁ ተሰለፉ አልኳቸው። ሚዛን የለም፣ ችግር አልነበረም። እርስ በርስ እየተያዩ እሱ ከኔ ወፈር ይላል በማለት መስመር አበጁ። መስመሩም ቤተክርስቲያን ሁሉ አጸደቀው። ከዛ ቀጥለው አንድ ጥያቄ፣ አስቸጋሪ ጥያቄ ጠይቋቸው። አሁን ደግሞ በኃጢአታችሁ ብዛት ተሰለፉ አልኳቸው። ሁሉም ተያዩ፣ አንድ መስመር አበጁ። ሁሉም ከኔ የባሰ ማን ሊሆን ይችላል በሚል አንድ መስመር ነው መሆን ያለብን ብለው ተስማሙ እና ይህች ሴት እግዚአብሔር እጅግ አከበራት። በከተማው ግን የከፋ የባሰ ኃጢአተኛ ተብላ ትጠራ ነበር። ጥማት ግን ነበራት። ልታስተውለው ያልቻለች፣ ልታስተናግደው የጨነቃት፣ ግራ የገባት ከውሃ የበለጠ የተደበቀ ጥማት ነበራት። ያንን የተደበቀውን ጥማቷን ለማውጣት ነበር እግዚአብሔር የተገናኛል። ግራ ገብቷታል። ምንድነው የምሆነው? ምንድነው የጎደለ? ከዚህ በኋላ ምን ማግኘት አለብኝ ብላ ስታስብ በውስጧ ያለው ጥማት ግን የአምልኮ ጥማት መሆን አልገባትም ነበር። በኋላ ጌታ ኢየሱስ ክርስቶስ ስለ እውነተኛ ውሃ በሚናገርበት ጊዜ ከዚህ የበለጠ ውሃ ልሰጥሽ እችላለሁ፣ አንቺ ከምትፈልጊው ውሃ የበለጠ ሌላ ውሃ ያስፈልግሻል ሲላት እሷ ወዴት ገባች? አያችሁ ሰይጣን እንዴት አምልኮን እንደሚያወናብድ። ወደ ዘር ልዩነት ገባች። እናንተ ከኛ ትበልጣላችሁ፣ የኛ ውሃ ከእናንተ ይበልጣል። በአሁኑ ዘመን በምንኖርበት ጊዜ በእያንዳንዱ ቤተክርስቲያን ውስጥ በጣም ብዙ ጭቅጭቅ አለ። የኛ አምልኮ ትክክል ነው፣ የእናንተ አምልኮ ትክክል አይደለም፣ የኛ ውሃ ይሻላል፣ የእናንተ ውሃ። ይህ የሰይጣን ውዥንብር ነው። የአምልኮን ምስጢር አለማስተዋልን ነው የሚያሳየው። ጌታ ኢየሱስ ክርስቶስ ምን አላት? እውነት እውነት እልሻለሁ አንቺ ሴት በዚህም ተራራ በኢየሩሳሌም የማይሰገድበት ጊዜ ይመጣል። ሴትዮዋ ግራ ገባ። አሁን በውስጧ ተደብቆ የነበረውን እግዚአብሔርን የመጠማቱን ሁኔታ እየነካካባት ነው ያለው። ታዲያ ይህ ሰው የምን ማለቱ ነው? አስቀድሞ ስለ ውሃ ተናገረ፣ አሁን ደግሞ ስለ ስግደት ተናገረ። ስግደት ማለት ምንድን ነው? የት ቦታ ነው ታዲያ የሚሰገደው? በዚህም ተራራ ካልተሰገደ፣ በኢየሩሳሌም ካልተሰገደ አምልኮ የሚደረገው ታዲያ የት ነው ብላ ራሷን መጠየቅ ጀመረች። በዛን ጊዜ በቁጥር 23 ላይ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። አምልኮ ማለት በቦታ አይወሰንም። ማርያም በኢየሱስ ስር ቁጭ ብላ ስትማር ምን እያደረገች ነበር? እያመለከች ነበር። ጌታ ኢየሱስ በተራራው ላይ በሚሰብክበት ጊዜ ሰዎችን ለምን እየጋበዘ ነበር? 3000 ሰዎች በአንድ ጊዜ ሲመለሱ በእነ ጴጥሮስ ስብከት ምን እያደረጉ ነበር? እያመለኩ ነበር። የተወደዳችሁ አምልኮ፣ የአምልኮ ማዕከል ክርስቶስ መሆኑ ነው ዋናው ትልቁ ነገር። ክርስቶስ የሌለበት ቦታ ጫጫታና ሁከታ ብቻ ነው። ክርስቶስ ከፍ እንዲል የማይደረግበት ቦታ የመዝናኛ ቦታ ብቻ ነው። ስሜትና መንፈስ ሁለቱም የተለያዩ ነገሮች ናቸው። ቃየልና አቤል ለአምልኮ ሄዱ። አንዱ እንደ ስሜቱ እግዚአብሔርን ለማምለክ ተዘጋጀ። አንዱ ግን በእውነት ላይ የተመረኮዘ አምልኮ ለእግዚአብሔር ለማቅረብ ፈለገ። እግዚአብሔርን ለማምለክ እግዚአብሔርን ማወቅ አለበት። ይህች ሴት እግዚአብሔርን ለማምለክ ፈለገች፣ ግን ኢየሱስ ማን መሆኑን አይታ አታውቅም። ኢየሱስን አልተገናኘችም። ኢየሱስን ማየት ብትችል፣ እግዚአብሔርን ማየት ብትችል የአምልኮ ቁንጮ ተለምዶ ያ ነው። አምልኮታችን ሄዶ እኛን ብቻ አዝናንቶ ከቤተክርስቲያን ካስወጣት የመዝናናት ቦታ ቆይተን እንሄድ ነው የተወደዳቸው። ነገር ግን በአምልኮ ቦታችን ክርስቶስ ከፍ ብሎ ኃጢአተኞችን ይቅር የሚል
በሰዎች ፊት ውስጥ የጠፋውን የእግዚአብሔርን መልክ መመለስ የሚችል አምላክ እንደሆነ በመገንዘብ ጠላቴ ሆይ ደስ አይበልሽ፣ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል ብለን ስንሄድ ግን በአምልኮ ቦታ ቆይተን ሄደናል ማለት ነው። ስለዚህ ቃኤል እንደ ስሜቱና እንደፈለገው እግዚአብሔርን ለማምለክ ሲሄድ እግዚአብሔርን ለመገናኘት አልፈለገም ነበር ማለት ነው። አቤል ግን ለእግዚአብሔር የሚገባውን መንገድ እግዚአብሔርን ለመገናኘት ተዘጋጅቶ ነው ሄደው። እግዚአብሔርን ለማምለክ ዝግጅት ያስፈልጋል ወገኖቼ። ከዚህ ሴትዮ ታሪክ ቆይተን እናየዋለን። እግዚአብሔርን ዝም ብለን ለማየት አንችልም። ለምን? በእኛና በእግዚአብሔር መካከል የሚገባ ምንድን ነው? ኃጢአታችሁ ይጋርዳችኋል ይላል። ስለዚህ እግዚአብሔር ለዚች ሴትዮ እድል ሲሰጣት እንመለከታለን። ባልሽን ይዘሽ ነው ያላት። ምን እያላት ይመስላችኋል? በህይወትሽ ውስጥ እግዚአብሔርን እንዳታመልኪ ያደረገሽን ነገር አውጪው። በቅርቡ የጋብቻ ሁኔታ ተፈጽሞ ከዛ በኋላ በተለያዩ ቤቶች ተገናኝተን ስንጫወት በአንድ ቤት ውስጥ ስለ ጋብቻ ተነሳና መነጋገር ጀመረ። ሁለት ባልና ሚስቶች እዛ ነበሩና ሚስትየዋ እንደዚህ አለች፣ እኔ ከባለቤቴ ጋር አንድ ችግር አለን። አንድ ነገር ይይዝና እንደያዘ አውቀዋለሁ አለች፣ ነገር ግን አያወጣውም አለች። ከዛ በኋላ አየውና የደበቀው ነገር እንዳለ ስለማቅ አውጣው ብለዋል አለች። ከዛ በኋላ ሲያወጣው ተንፈስ ይላል። ታዲያ እንደዚህ ለምን ትይዘዋለህ? አታወጣው ነበር እለዋለሁ አለች። እና ከዛ በኋላ ያችን ልጅ ስናገኘው ጊዜ አውጣው በሚል እናስታውሳታለን። እኔም አሁን እንግዲህ ከባለቤቴ ጋር ስገናኝ ፊቷን እያየሁኝ አውጪ ማለት ጀምር ነው ማለት ነው። እና እግዚአብሔር ይችን ሴት ያላት ምንድን ነው? በውስጥሽ የእግዚአብሔርን ጥማት የእግዚአብሔርን አምልኮ እንዳትለማመጂ ያደረገሽ ነገር አለ። ያንን ነገር እንድታወጪ በፈቃድሽ እድል ሰጥሻለሁ ነው ያላት። ምስጢርሽን በውስጥሽ ያሽው እግዚአብሔር ሆኖ እንዳይታይ ያደረገሽን ነገር አውጪው አላት። በኋላ አይ ካልከው አይቀርማ አንድ ባል ብቻ ሳይሆን 5 ባሎች ነበሩ ያለች። ምን አይነት ወዳጅ ነው! ከእርሱ ጋር ስንሆን መዝናናት እንችላለን። አምልኮ ማለት ወደ እግዚአብሔር ሱባኤ ወደ እግዚአብሔር ህልውና ፕራይቬት ኦዲየንስ መቅረብ ማለት ነው። አስቡት፣ በእንግሊዝ ሀገር እኔ ስኖር አሁን ንግስት ኤልሳቤጥ የምትባል ንግስት አለ። በታሪክ ታውቃላችሁ። አንድ ቀን ጥሪ ቢደርሰን ወደ ንግስቲቱ አደባባይ መጥተህ ራት እንድትበላ ተጋብዘሃል ብባል ምን የሚሰማ ይመስላችኋል? ቀን ሙሉ ምግብም የሚበላ አይመስለኝም። ለምን? ለአንድ ሰው ወደ ንግስቲቱ ጉባኤ መድረስ ይህ በጣም ትልቅ ክብር ነው። የተወደዳችሁ ወዳጆቼ፣ አምልኮ ማለት እግዚአብሔርን ብቻ ወደምናገኝበት ጉባኤ፣ ሰዎችና ርኩሶች ስንሆን ኃጢአተኞች ስንሆን ወደ እርሱ ፊት መጥተን ተዝናንተን መቅረብ እንድንችል ጸጋና በረከት ማግኘት ነው። ይህ እንዴት አይነት ትልቅ እድል ነው! ይህ እንዴት አይነት ትልቅ ጸጋ ነው! ለሰው ልጆች ከዚህ የበለጠ ጸጋ ሊሰጥ አይችልም። ለዚህ ነው ወዳጆቼ ወደ ቤተክርስቲያን በምንገባበት ጊዜ በቤታችንም በአንዷ አቅጣጫ ለአምልኮ ስንዘጋጅ የሰራዊት ጌታ የነገስታት ንጉሥ ወደሆነ አምላክ መቅረባችንን አንርሳ። ሙሴ በዛች ቁጥቋጦ ውስጥ የተናገረው ንግግር ይሄ ነበረ። ይህ ተራ ቁጥቋጦ አይደለም፣ የአምልኮ ቦታ ነው። የአምልኮ ቦታ ማለት እግዚአብሔር ራሱ ከሰው ልጆች ጋር ለመገናኘት የፈቀደበት ቦታ ማለት ነው። እና ጫማህን አውጣ ተባለ። ብዙ ጊዜ በስንፍና በቸልተኝነት ነው ወደ እግዚአብሔር ቤት የምንመጣው። ስለዚህ ልባችን እግዚአብሔርን ከሚያይ ይልቅ ብዙ የሰውን ክፋት አይተን እንሄዳለን። ሰውን አይተን እንደ ሰው ክፉ ሆነን እንመለሳለን። ነገር ግን ጫማችንን ማውጣት ብንማር፣ የገባንበት ቤት የተቀደሰ ቤት መሆኑን ብናስተውል፣ በቤታችንም በጌታ በክርስቶስ ስም ብለን ስንጀምር ያ ቦታ የተቀደሰ ጊዜ እንደሆነ ብናስተውል፣ ከአምልኮ በኋላ እግዚአብሔርን ከመገናኘት በኋላ ሰው በፍጹም እንደሆነ ሆኖ መመለስ አይችልም። እግዚአብሔርን ከመገናኘት በኋላ ሰው እግዚአብሔርን መስሎ ነው የሚወጣው። ተባርኮ ቋንቋውም ተቀይሮ ነው የሚወጣው። ስለዚህ ከቤተክርስቲያን ስንወጣ ቋንቋችን ካልተቀየረ እግዚአብሔርን ማየት አልቻልንም ማለት ነው። እና እንዴት አይነት ግሩም የአምልኮ ምስጢር ነው! ይህች ሴት ጌታ ሆይ በአንተ ፊት ለመጀመሪያ ጊዜ ራሴን መሆን እችላለሁ፣
እስካሁን እየደባበቅኩ ነው የምመጣው። ካልደባበቅኩ የሚቀበለኝ ሰው የለም። አሁን ግን በአንተ ፊት የሆንኩትን ለመሆን እችላለሁ። አምልኮን ለመለማመድ የሆነውን መሆን አለበት። ሁለት ሰዎች ወደ ጸሎት ቤት ለመጸለይ ገቡ ይላል። አንዱ ያልሆነውን ሆነ። ስለዚህ ምንም ነገር ሳያገኝ ተመለሰ። አንዱ ግን የሆነውን ሆነ። እግዚአብሔር አምላክ ሆይ እንደኔ አይነቱን ኃጢአተኛ እንኳንስ እናዚህ ጸሎት ቤት ቢገባ በዛ በመንገድ ዳር ማለፍ የማይገባውን ኃጢአተኛ ይቅር በለኝ ብሎ ቀና ማለትም አልቻለም። እግዚአብሔር ምን አደረገ? ሁለተኛው ሰው እንደመጣው አልተመለሰም። ታጥቦ ጸድቶ በእግዚአብሔር ኃይል ሞራሉ ከፍ ብሎ ሰው ነኝ ብሎ ደስ ብሎት ሲመለስ፣ የመጀመሪያው ሰው ግን በትዕቢቱ ያልሆነውን ሲያስብ እንደሆነው አንገቱን ደፍቶ ነው የወጣው ይላል። ስለዚህ አምልኮ ማለት ወደ እግዚአብሔር እንዳለን ቀርበን ስንወጣ ግን እርሱ እንደሚፈልገን ሆነን የምንወጣበት ተለምዶ ነው ማለት ነው። በጣም ደስ ይላል። የአምልኮ ሚዛን ያለው በእግዚአብሔር እጅ ነው። ቅድም ቃየልና አቤልን ስናይ ነበር። እግዚአብሔር የአቤልን መስዋዕት ወደደ፣ የቃየልን ግን አልወደደም። ኤልያስስ በተራራው ላይ ሁለት አይነት አምልኮቶች እናያለን። ሰብአዊ አምልኮ፣ አምላካዊ አምልኮ። እነዚህ ሰዎች በሚያመልኩበት ጊዜ በውጫዊ የሚያደርጉትን እንቅስቃሴ ተመልከቱ። ራሳቸውን በቢላዋ እስኪቆርጡ ድረስ በስሜት ወደ ተራራ ጫፍ ወጥተዋል። ሰው በጣም በስሜት በሚሆንበት ጊዜ ማስተዋሉ ይቀንሳል። ስለዚህ እግዚአብሔርን ማምለክ በማስተዋል እንዲሆን ከተፈለገ ሰው መረጋጋት ይገባዋል። በምን? በእውነትና በመንፈስ ቁጥጥር መሆን ይገባዋል። ስሜት በጣም ክፉ ነው። ለምን? ስሜት ያዝናናል፣ ስሜት ያታልላል፣ ያጭበረብራል፣ ያልሆነውን እንደሆነ ሊያደርገን ይችላል። እውነተኛ የመንፈሳዊና የእውነት የተመረኮዘ አምልኮ ግን ያለ ብዙ ትዕይንት በውስጣዊ የሆነ ለውጥ ግን ያደርጋል። ስለዚህ እነዚህ ሁለት አምልኮቶችን ስናያቸው አንደኛው የቢኤል አምልኮ በውጭ ብዙ ትዕይንት በዝቶበታል፣ ነገር ግን ውስጡ ባዶ ነው፣ ኃይል የለውም። ሰዎች በጣም በስሜት ከፍ ባለ ደረጃ ሲደርሱ በውስጥ ሰውነታቸው የሚወጣ ሞርፊን የሚመስል ቅመም አለ። ያ ቅመም በጣም ከፍ ሲል ራሳቸውን በቢላዋ ሲቆርጡ ሊሰማቸው አልችልም። ልክ ከውጭ የተሰጠ መርፌ እንደተሰጣቸው ነው የተሰማቸው። ለዛም ሆነው ኤልያስ ምን ያላቸው? አምላካችሁ ተኝቶ ይሆናል፣ በጣም ጮኸ አላቸው። የተወደዳችሁ ወገኖቼ፣ የአምልኮ ምስጢር ያለው በዝግታና እግዚአብሔርን ለማየት በመዘጋጀት ነው እንጂ በሰው ጩኸት አይደለም። ምንድን ነው የሚለው? አንድ ቦታ ላይ ሲናገር እንደ ፈሪሳውያኖች ጮክ ብላችሁ አትጸልዩ ነው የሚለው። ያው በሰማይ ያለው አምላክ በልባችን ያለውን ናፍቆት እርሱ ያስቀመጠውን አምላክን የሚል ዋላ ወደ ውሃ ምንጭ ከሚናፍቅ የበለጠ በውስጣችን ያስቀመጠውን ናፍቆት ከሩቅ የሚያይ አምላክ ነው። እኛ ናፍቆታችንን ሳናውቀው እርሱ ግን የሚያውቅ አምላክ ነው። ስለዚህ የተወደዳችሁ በዛ ተራራ ላይ ሁለት ነገር እናያለን። እውነተኛው አምላክ መመዘን የሚችለው አምላክ የትኛው አምልኮ ትክክል እንደሆነ ይግለጽ ተባለ። የኤልያስ ተራ ደረሰ። በጣም አጭር ጸሎት ነው የጸለየው። እግዚአብሔር አምላክን ለማምለክ የተወሳሰበ ሕይወት አያስፈልግም። የቅንነትና የእውነት የመንፈስ ሕይወት ብቻ ነው የሚያስፈልገው። እግዚአብሔር አምላክ ሆይ ማንነትህን ግለጽ። በዚህ ቦታ ለማየት የምንፈልገው አንተ ታላቅ አምላክ በሆነን ሰዎች እንዲገነዘቡ ነው። ያንን ነው የጸለየው። በዛን ሰዓት እሳት ከሰማይ ወረደ። እውነተኛውን አምልኮ የሚመዝን አምላክ ይህ አምልኮት ትክክል ነው ብሎ ፈረደ። ስለዚህ የሰዎችን አምልኮት ስናይ እንዳንፈርድ ልንጠነቀቅ ይገባናል። ለምን? አምልኮን የሚመዝን እግዚአብሔር ብቻ ነው። በአንጻሩ ግን እውነተኛ አምልኮ ኃይል እንዳላት አንርሳ። ከእውነተኛ አምልኮ በኋላ ሰው ውጤታማ ያልሆነ ነገር ሊያገኝ አይችልም። በእውነተኛ አምልኮ ውስጥ ትርፍ
ያውም ለሁል ጊዜ የሚቆይ ትርፍ እንደሚገኝ በዚህ ሁኔታ ውስጥ እናያለን። እና በመጨረሻም እንግዲህ የእውነተኛ አምልኮ መጨረሻው ምንድን ነው ስንል የእውነተኛው አምልኮ መጨረሻ ኢየሱስም የምናገርሽ እኔ እርሱ ነኝ አላት ይላል። በውስጣችን እሱን እንድናፍቅ ያደረገ አምላክ በመጨረሻ ደግሞ እሱነቱን ሳይገልጽልን ጥማታችንን ሳያረካ ሊተወን አይችልም። ስለዚህ የእውነተኛ አምልኮ ቁንጮ ተለምዶ የመጨረሻው ተለምዶ ክርስቶስን ማየት መቻል። ጳውሎስ ሲናገር ዛሬ በደመና እንደሚያይ ምን እንሆናለን ይላል። በመጋረጃ እንደሆነ ትንሽ ትንሽ ነው የሚታየን ኢየሱስ፣ ያንንም ያክል ደግሞ ያረካናል። ነገር ግን ጊዜ ይመጣል ይላል እርሱ እንደሚያይ እኛ ደግሞ እናየዋለን ይላል። ለዚህ ነው አምልኮ የማያቋርጥ የዘላለም ተለምዶና ኤክስፒሪየንስ ነው የተባለው። ወደ ዮሐንስ ራእይ ስትሄዱ እነዚህ 24 ሽማግሌዎች እነዛ ፍጡራን ሁሉ እግዚአብሔርን ሲያመልኩ እናያለን። በኢሳይያስም ሲናገር በየሰንበታቱ ምን ይሆናል ይላል? ሥጋ የፈጠረ ሁሉ ምን ይሆናል? ያለ አምልኮ መኖር አንችልማ ወገኖቼ። ያለ ውሃ መኖር የማይቻል ከሆነ ያለ እግዚአብሔር መኖር አይቻልም። ሰይጣን ያበላሸብንን እግዚአብሔርን የመምሰል ተለምዶ እግዚአብሔር ደግሞ በጌታ በክርስቶስ መልሶልናል። ስለዚህ ወደ ሰማይ ስንሄድ አሁንም እግዚአብሔርን እያየን እያመለክን ወደ እርሱ እየተቀየርን እንደምንሄድ ነው የሚናገረው። ምን አይነት መልክ እንደምናገኝ ምን አይነት ውበት እንደምናገኝ አናውቀው። ነገር ግን ወደማይነገረው ክብሩና ባህሪው ጸባዩ እንደምንሸጋገር ነው የሚነግረን። በመጨረሻ ባሉት 2-3 ደቂቃዎች የአምልኮ ውጤትን እንድናይ እፈልጋለሁ። ሰው ክርስቶስን ካየና ካመለከ 2 ነገር በሕይወቱ ይሆናል። አንደኛ የሕይወቱ ቅደም ተከተል ወይም ፕራዮሪቲ ይቀይራል። ኮምፕሊትሊ ይቀይራል። ይህቺ ሴት የመጣችው ወደ ውሃ ጉድጓዱ ምን ፍለጋ ነው? ውሃ ፍለጋ ነው። ነገር ግን ኢየሱስን ካገኘች በኋላ ምን አደረገች ይላል? እንስራዋን ጥላ ወደ ከተማ ሄደች ይላል። ከአምልኮ በኋላ የግል ምርጫ መለማመድ ይገባናል። ውሃ አለ፣ ከውሃ የበለጠ ደግሞ አለ። ለየትኛው ልልፋ? ለየትኛው ሕይወቴን ላባክ ነው? ለዚህ ለየቀኑ ለማገኘው ነገር እንደለፋው ልሙት ወይስ ለበለጠው ነገር ስል እንስራዬን ብተው ያዋጣኛል? ትልቅ ምርጫ ነው። ከባድ ምርጫ ነው። ብዙ ወጣት ወንድሞችና እህቶቻችን ወደ ፈረንጅ ሀገር በሚሄድበት ጊዜ ትልቅ ፈተና ነው። በዛ ብዙ የሚጠጣ ውሃ አለ። ነገር ግን ቶሎ ቶሎ የማያረካ ነው፣ የማይቆይ ነው። ያንን ሰው ሲያበሩት እድሜውን ሁሉ ሊያባክን ይችላል። ብዙ ወገኖቻችንም ከእምነት ተሰርቀዋል። ትንሹን ውሃ ሳሳድዱ ትልቁ ውሃ አምጧቸዋል። በዚች ሕይወት ለምን? ከአምልኮ ስለራቁ ነው። እግዚአብሔርን ማየት ቸል ስንል ወገኖቼ የእኛ ዕጣ በየትኛው ጊዜ እንደዚህ ሊሆን ይችላል። እግዚአብሔርን እንድንሻገር እግዚአብሔርን ቀርቦ ሲረዳ በጆሮአችንን በዚህ መንገድ ሂድ የሚል ድምፅ ስንሰማ ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ የሚለውን ከተለማመድን እንደዚች ሴትየው በሕይወታችን የሚኖር ውጤት ይኖራል። ሁለተኛ ውጤት ምን ነበር? ሰው መፈለግ ነው። እውነተኛ እርካታ የሌለው ሰው ከሰው መራቅ ይፈልጋል። እግዚአብሔርን ስናውቅ ግን ሰው ይናፍቀናል። ዛሬ የተወደዳችሁ በእውነተኛ አምልኮ ከሆንን ይህ ቤተክርስቲያን የሚሞላበትና ተርፈውም ሰዎች በውጭ የሚቆሙበት ጊዜ ረጅም አይሆንም። ምን አይነት አምልኮ እየተለማመድን ይሆን? እግዚአብሔርን በማግኘታችን ከእሱ ጋር ጊዜ በማጥፋታችን ፕራይቬት ኦዲየንስ ከእግዚአብሔር ጋር በማግኘታችን እንዴት አይነት ትልቅ ጸጋ ማግኘታችን እናስተውላለን? አላውቅም። ያንን ብናስተውልና በዛ ብንጠቀም ግን ሰውን ማግኘት ይናፍቀናል። ኑና እኔ ያየሁትን እዩ። በኋላም ሰዎቹ በቁጥር 42 ላይ ሴቲቱም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሏት ይላል። 2 አይነት አምልኮ አለ። የግል አምልኮ አለ፣ የጋራ አምልኮ አለ። በሁለቱም ውስጥ ግን የግል ምርጫ ወሳኝ ነው። ስለዚህ ሰዎቹ ምን አሉት? በሰማነው በእውነቱ መሰረት መንፈሱንም ካየን በኋላ
አንቺ በነገርሽን ሳይሆን እኛ ራሳችን ቀርበን ወደ እሱ ያለውን ሱባኤውን ፕሪቪሌጅ ስናገኝ ስናውቀው በእውነትም ይህ ሰው ለዓለም ሁሉ የሚሆን የህይወት ምንጭ ነው አለ እና የያዝነው የተገለጸልን በየቀኑ ደግሞ ጨምረን እንድንጠጣው የተፈቀደልን ውሃ የሚሰጠን የአምልኮ ዕድል የተወደዳችሁ ከኛ አልፎ ለዓለም ሁሉ መድረስ የሚችል ነው። የአምልኮን ምስጢር አውቀን እግዚአብሔርን አይተን ይህንን ተለምዶ በዙሪያችን ላሉ ማዳረስ እንድንችል እግዚአብሔር ይርዳል። ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። በዓለም ያለው ሀብትና ንብረት ዛሬው ሽብቆ ይሆናል ዘበት። ከሁሉም በላይ ለእኛ አስፈላጊ አምላካችን ነው። ድንቅ አድራጊ አምላካችን ነው። ድንቅ አድራጊ ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። በደሙ ገዝቶ ልጁ ያረገ ከሞት ከጥፋት እኛን ያወጣ ማንም አይደለም የሰራው ይህን ፈጣሪያችን ነው። ሕይወት የሰጠን ፈጣሪያችን ነው። ከሞት ያዳነን ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። በክብር ዝና በገንዘብ ብዛት መሙላት አይቻልም የነፍስን ክፍተት። እነዚህ ሁሉ ናቸው ኃላፊ በድንገት ወድቀው ፈጥነው ረጋፊ በድንገት ወድቀው ፈጥነው ረጋፊ ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ ነህ። ከምድራዊ ነገ ትመጣለህ ኢየሱስ አንተ ሁሉ በሁሉ